ሰላም ጌታዬ፣ ቤት ለመረከብ ነበር። ሰላም የምን ቤት ነው? ያ የተሰደድንበትን ነው። ማን ነው ወደዚህ የሰደዳችሁ? ከንቲባው ናቸው። ገደላችሁኝ፣ እውነት ገደላችሁኝ። ለምን ሲትኮም ነገር አትጀምሩም? ሲያስቅ። አልገባንም ጌታዬ። ከንቲባው ለንደን ከነቤተሰቡ ገብቶ ማስተማር ጀምረዋል። እባክህ። እና ቤታችንስ? እሱን ለንደን ሄደ ጠይቀዋ እንዴ። እና ቤታችንን አፍርሰው እልም አሉ። ታሪክን ዞር ብሎ ማየት ነው። ብዙ የግራ የጩኝ ገጾች አሉን። ይሄም አንዱ ነው። ወደ መጣችሁበት ተመልሳችሁ አጠር አድርጋችሁ ኑሮ ቀጥሉ። ይቅናችሁ። ባይ ዘ ዌይ ጓደኛ የመርሳት ችግር አለበት። አዎ። እና ሚስቱን ሰርፕራይዝ ለማድረግ ጨፍኝ ብሏት አሁን ሰርፕራይዙን ረስቶት እኔን ላለማየት ነው የጨፈንሽው ብሎ ከቤት አባሯታል። ሄሎ አባዬ፣ እናቴ ጫት ቅማ የስልኬ ፓተርን ጠፋብኝ ብላ አልጋ ስር እየፈለገችው ነው። አረ በያ በዚህ አክሰንት ሙዚቃውን አታጨማልቂው። አሎ አለቃችንንማ አትናገርብን። ሂ ኢዝ ናት ማይ ቦስ ብሮ። አለቃዬ በል ከፈለክ። ግድ የላችሁም የወጣንበትን ዓላማ እንርሳ። ምንም ቢሆን እንድናገር አንፈልግም። ገና ለገና ለውጥ መጣ ብሎ ተረኝነት ከተሰማው ኩልኩልቱም በጥሽ አስተናፍስለታለሁ። የማንን ነው የምታስተነፍሰው? አረ በፈጠራችሁ ልጄ እሱ የፈረንጅ ዶሮ ስንት ነው? 3000 ብር። ሰውዬ እንግሊዝኛ እንዲያስተምረኝ አይደለም እኮ የምገዛው። እማማ ማታ በህልሜ ደረቅ እንጀራ ስበላ አደርኩኝ። ፍቱልኝ እስኪ። ተመልሳተኛ ወጥ ይጨመርልሃል። አሁን አባይ ተገደቧል። ከዚህ በኋላ መብራት አይጠፋብንም። ፈጣሪ ሆይ አይንህ ጠፍቶ ነው በለኝ። ማን ነው የሚመለከተው? ባለ 100 ብር ካርድ ሞልቼ እንዴት ምንም የለህም ይለኛል? ማን በላው? እንዴ ደንበኛችን 100 ብር ተበድሮ ነበርኩ። ምን ያስቅሻል? ጠብቂ ቆይ። እንዶ ስልክሽን ስጭኝ እስቲ። ፍቅረኛ አለኝ አልሰጥክም። እሺ በቃ ለደበበ ስጪው። ደሃ መሆናችሁን መቼ ነው ያወቀው? እናቴ ሳታስበው የሸማቾች ካርድ ከኪሷ ወድቆ ሳይ በቃ አልቻልኩም። የድሃ እንደሆነ ገባኝ። ቁርሴን ፒዛ ነው የምበላው። አንተ ምንድን ነው የምትበላው? እኔ ድሃ ልጅ ነኝ። ጠዋት ተነስቼ መከራዬን ነው የምበላው። ማሙሽ ስምህንና ምን መብላት እንደምትወድ ንገረኝ። ስሜ ጠንክር ይባላል። መብላት የምወደው ነገር ደግሞ እቁብ ነው። እናትዬ ስልክሽን ስጭኝና እንደዋወላ። ምን ደፋር አንተ ማግኔት ብትውጥ ራሱ አስበኝም። ልክ ነሽ። ማግኔት ድንጋይ አይስብም። ትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንዴ ተፈተኑት? ሁለተኛ ክፍል የወደቃችሁ ልጆች አላወቃችሁም እንጂ እኮ ብርሃኑ ነጋ ለጁላ ልጅ አሲስት ማድረጉ ነው። ሰበር ዜና። በኢትዮጵያ ውስጥ በተደረገ ጥናት አብዛኛው ወጣት ያለው ብቸኛ ንብረት የአየር ንብረት መሆኑ ተረጋገጠ። እኔም ሆስፒታልና ፖሊስ ጣቢያ ውስጥ እንኳን ደህና መጡ ተብሎ የሚሰቀለው ደህና ብንሆን እንሄዳለን እንዴ? ከረጭዌ እኔ የሚገርመኝ ሙሽሮች ሰርጋቸው ላይ ሽንት ቤት ሲሄዱ አይቻላቅም ዳይፐር ያደርጋሉ እንዴ? አረጨዌ ውዴ በፊት ጮኛ ክያለው ስጦታ አሰጠኝ ነበርኮ እና አሁን ለምን አሰጠኝም? አሳጥማጅ አሳውን እስኪዘው ነው ምግብ የሚሰጠው። ፍቅር ወፍራም ነኝ እንዴ? አይደለሽም የኔ ውድ። እሺ እርቦኛል፣ ወደ ፍሪጁ አዝለው ሰደኝ። ኧረ አንቺ እዚሁ ጠብቂኝ፣ ፍሪጁን አዝዩ አመጣዋለሁ። ብዙ ሴቶች ያለኝን የወር ገቢ ከማየታቸው በፊት አስቀያሚ እያሉ ይሰድቡኝ ነበር። ከዛስ የወር ገቢን ካዩ በኋላማ አስቀያሚና ድሃ ማለት ጀምረዋል። ዛሬ ደግሞ አምሮብሻል። አመሰግናለሁ። አንተን አምሮ ካለ ማለት ግን ይከብደኛል። እንደኔ መዋሸት ከቻልሽ ምንም አይከብድም። ውዴ ትላንት ሰክሬ ነበር እንደ መስከር ብቻ ለሻይ የጣድሽው ውሃ እንዳያር ብለሽ ስታማስየው ነበርኮ። እንዴ ፍየሉ ይሄ ጫት እንዴት ደስ እንደሚል ብታይ። አቦ ይመችህ። እውነት ነው ዝንጀሮዬ፣ ምርጥ ነው። አኝክበት። የኔ ቆንጆ ሚስት ቆንጆ ልጅ ወልዳልኛለች። ለሁሉም ኢትዮጵያውያን ቤተሰቦች ደስታን፣ ሰላምንና ጤናን እመኛለሁ። ስለተወለድን ብዙ ችግሮች ያጋጥሙናል። እኔ እንኳን በአፍሪካ መወለድ አልፈልግም ነበር። አንተን ከኔ ጋር እንዲወልዱ እንዴት ፈቀድኩ? ዛሬ ጀምሮ የዩኒቨርሲቲ ተማሪዎች አያስፈልጉንም። ይህች ሀገር የሚያስፈልጋት የጠፉ በሯን የሚመልሱ ጠንካራ ጀግና ወታደሮች ናቸው። ይህንን ለጓደኛዬ ለደሬሴ ቤተሰቦች የሰራሁት አዲስ መኖሪያ ነው።
ሁለቱ ልጆቹ ለተሻለ ትምህርት ሩቅ ሀገር ሄደዋል። በጣም ደህና ናቸው። መልካም አዲስ ዓመት። ፍቅር፣ ሰላም እና ደስታ ለሁላችሁም። Oh my God.